እምነትን የመሰለ ነገር ትልቅ ነገር አንተ ገና በጣም የምትወጣ ልጅ ነህ። በጣም አይኖ ይገባኛል። ከአንተ ጀርባ ያለ በጣም ብዙ ልጆች አሉ። ግን አንተ እህትህ ብትሆን እናትህ ብትሆን ሚስት ብትሆን ይሄን አታረግም። ሳሪ ዳዊት እናቴ ትንፈቃ ሰይጣን ያሳሰፈኝ አለ አይደለ? በቃ አይሆንም። ለምን መሰለህ? ያንተ እህት ብትሆን ይሄን ያክል የታመመችው ይሄ አሁን ልክ አሁን አንተ እዚህ መጣ የለኝም እንዳልከው ትገለው ነበረ። እንዴት በእህት የተሰባሰበ ብር ትወስዳለህ ብለህ ትገለው ነበር። ግን አይደለም። የሰው ልጅ በራሱ እስካልደረሰ ድረስ አይሆንም። ብር ደግሞ በአሁኑ ሰዓት አይኖ ያለበት ደረጃ። እናመሰግናለን። ጓደኞች አሏችሁ፣ ሰፊ ነው እጃችሁ እና ግን እኛ የምንመክረው እናንተን አይደለም። እናንተማ ስራችሁ ነው። ዲስ ቢዝነስ ሀቢቢ ወንድሜ፣ ቢዝነስ ነው። ስልካችሁ፣ መኪናችሁ፣ ቤታችሁ፣ ኤቭሪቲንጋችሁ አይኖ እናንተ ምን አይነት ሰዎች እንደሆነ። ግን እኛ ልጆቻችንን እህቶቻችንን እንመክራለን። የእኛ ቤተሰቦች ተፈናቅለው ልንገርህ የሚበሉት አጥተው በየሜዳው ወርቀው ለቤተሰቦቻችን እንኳን ሰፖርት አናደርግም። ለቤተሰቦቻችን ልንገርህ ቤተሰቦቻችን ቀያቸውን ለቀው ከብቶቻቸው ደርቀውባቸው ተሽጠው ሜዳ ላይ እንዳለ ማለት ነው። ይሁን ትምህርት ነው፣ ለበጎ ነው። እናመሰግናለን። አመሰግናለሁ ሀቢባ ቤትሽን ስለሰጠሽ።